ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ሰላም ነኝ። ብዙ ጊዜ እንግዲህ ሶሻል ሚዲያ ላይ 10,000 ብር ይዤ ምን ልስራ፣ 100,000 ብር ይዤ ምን ልስራ፣ ግማሽ ሚሊዮን ብር ይዤ ምን ልስራ የሚሉ ቪዲዮዎች ሲዘዋወሩ አይታችሁ ይሆናል። ነገር ግን እንደ ሰው 10,000 ሰማይ የሆነበት 1 ሚሊዮን የያዘ ሰውም ግራ የገባበት ዘመን ላይ ደርሰናልና በእርግጥ ብሩ ምንም እንደማያደርግ እናውቃለን። በተለይ ግን ለክረምት ለዩኒቨርሲቲ ተማሪዎች በረፍት ላይ ለምትገኙ ተማሪ ሆናችሁ ቢዝነስ መስራት ለምትፈልጉ ሰዎች ግን ይሄንን ልጠቁማችሁ ፈለጉኝ። እኔ ዛሬ ማሳያችሁ ትንሹን ቪዲዮ ነው። ትንሹ ቪዲዮ ማለት በ5,000 ብር የሚሰራውን ቪዲዮ ማለት ነው። በ5,000 ብር ምን ልንሰራ እንችላለን ደግሞ በጣም ነው የሚያስቅ ልትሉ ትችላላችሁ። ነገር ግን ቆይ በ5,000 ብር የምትሰሩትን ቢዝነስ ላሳያችሁ። በ5,000 ብር ምን እንደሚሰራ ልንገራችሁ። በተለይ ጠዋት ጠዋት የሚሰራ ስራ ነው። ወንዶች፣ ሴቶች፣ ወጣቶች በተለይ ይሄንን መስራት ትችላችሁ። የመጀመሪያ ስቴፕ በ5,000 ብር ምንድነው የምንሰራ ላላችሁት፣ መጀመሪያ ምንድነው የምታደርጉት? ከዳቦ ቤቶች በጣም የራቁ ሱቆችን መፈለግ ነው። ሱቆች በጣም ሩቅ ሱቆች፣ መኪና ማይገባቸው ሱቆች አሉ፣ ወይም ለመኪና የማይመቹ ሱቆች አሉ። ስለዚህ ከነዚህ ሱቆች ጋር ትነጋገሩና ዳቦ ቤት 14 ብር ዳቦውን ለእናንተ ቢያስረክባችሁ እናንተ ደግሞ ለሱቆቹ 17 ብር ልታስረክቡ። ከዛም በታች አሉ፣ እንደ ቦታው ይለያያል። በትንሹ ግን ስንት ብር አትርፋችኋል ማለት ነው? ከአንድ ዳቦ 3 ብር ማትረፍ ችላችኋል ማለት ነው። 3 ብር ማትረፍ ከቻላችሁ እንግዲህ ሌላው ምንድነው? ይቺ ጠዋት ነው የምትሰራው ብያችኋለሁ። ታጠኑና መጀመሪያ ጠዋት ነው የሚሰራው። ስለዚህ አንድ ሰው በ200 ዳቦዎችን ገዝቶ ቢያስረክብ ከዚያም በላይ ያስገዛል። በነገራችን ላይ እንደው ዝም ብዬ እንደመነሻ ነው ያስቀመጡት። 200 ዳቦዎችን ቢያስረክብ አንደኛ ትርፉ የሚታወቀው በቀን ነው። በቀን ስንት ብር ሰራ ማለት ነው? 600 ብር ሰራ ማለት ነው። አንደኛ ጠዋት ነው ስራው፣ ሁለተኛ ቀን ሌላ ስራ ሲሰራ ስለሚውል ማለት ነው። በጣም ትርፋማ ነው የሚሆን። ስለዚህ አንድ ሰው በዚህ አሰራር 30 ቀኑን ሙሉ እንኳን ይሰራል ብለን ብናስብ 30 ቀኑን ይሰራል ብለን ብናስብ በቅንነት ይሄ ስለዚህ 18,000 ብር ወርሃዊ የጠዋት ስራ ያገኛል ማለት ነው። ስለዚህ ይሄ እንዳለ አስበን ቢሰራ በጣም ደስ የሚል ነገር ነው ብዬ አምናለሁ። ከዛም በላይ የሚሰሩ የዲሊቨሪ ስራዎች ይኖራሉ። ግን መጀመሪያ እስቲ ይህንን ዳቦውን ሞክሩት። ምክንያቱም አንደኛ ካሽ ነው፣ ቀጥታ ግዥና ሽያጭ ስለሆነ ብዙ የሚያከስር ነገር የለውም። ሁለተኛ ጠዋት ጠዋት ስለሚሆን ቀን ቀን ሌላ ስራ መስራትም ይቻላል። ስለዚህ በዚህ መልኩ አሁን አስቡት 400 ዳቦ ምናምን ይዞ የሚሄድ ሰው 400 ዳቦ በቀን የሚያከፋፍል ሰው 400 ዳቦ ነው ያልኳችሁ። በቀን 400 ዳቦ የሚያከፋፍል ጠዋት ላይ ቢኖር ለ6-7 ሱቆች 400 ዳቦ የሚሰጥ ሰው ቢኖር ወደ 36,000 ብር ትርፍ ያገኛል ማለት ነው። ስለዚህ ስራ አይናቅም። እንዲህ አድርገን ራሳችን ቢዝነስ ላይ ሰርቫይቭ ማድረግ እንደምንችል በተለይ ወጣቶቹ ክረምት ቤት ለምትከርሙ የዩኒቨርሲቲ ተማሪዎች ልትሆኑ ትችላላችሁ። በተለያየ አጋጣሚ ረፍት ላላችሁ ሰዎች ይህንን መስራት ይቻላል። መጀመሪያ እንግዲህ ፕሮሰሱ ዳቦ ቤቶቹን መጠየቅ፣ ከዛ ሱቆቹ እንደሚረከቡ ፈቃደኛ እንደሆኑ ማሳየት፣ እነሱም ገበያውን ደግሞ እዛ አካባቢ ላይ ሄዶ ማጥናት፣ ስንት ብር ይኖረዋል ምናምን የሚለውን ኢቭን 2 ብር አትርፎ መስራት በራሱ ብዙ ብር ነው የሚሆነው። ምክንያቱም አንድ ሰው በወር ተቀጥሮ ምን ያህል እንደሚሰራ፣ ወሩን ሙሉ ፈግቶ ምን ያህል እንደሚሰራ በአሁኑ የኢትዮጵያ የደሞዝ ስታንዳርድ የሚታወቅ ነው። ስለዚህ እናንተ ሁላችሁም መስራት የምትፈልጉ ሰዎች ይህንን መስራት ትችላላችሁ ማለት ነው። ቢዝነሱ ትልቅ ነገር ሆኖ ሳይሆን በትልቅ መነሻ ሳይሆን ሰው ባለው እንዲሰራ ለማለት ነው እንጂ የኛው ቪዲዮ ዝቅተኛ የሚባሉ የካሽ ፍሎ ወይም የቢዝነስ ሀሳቦች ውስጥ የሚካተት ነው። ስለዚህ እናንተም በዚህ መንገድ ብትሰሩ እንመክራለን ማለት ነው። ስለዚህ በ5,000 ብር መነሻ በጀት ብዙ ብር ነው መስራት የሚቻለው ማለት ነው። አሁን አስቡት በአንድ ወር ለምሳሌ መነሻው ይሄ ነው። ከአንድ ወር በኋላ 18,000 ወደ 23,000 ብር ይኖረዋል ማለት ነው። ያ ሰው ይህንም ከሰራ ወደ 40,000 በአንድ ወር ውስጥ ያተርፋል ማለት ነው። ስራው ቀላል ነው እያልኩ አይደል። አድካሚነት አለው፣ ብዙ ውጣ ውረዶች ይኖሩታል። ግን ያን ያህል አድካሚ የሚባል አይደለም። እንደሌሎች ቢዝነሶች በጣም አድካሚ የሚባል አይደለም። ብዙ ወጣቶቹ መስራት የሚችሉት ቢዝነስ ነው ማለት ነው። ዋናው ራስን ዝቅ አድርጎ መስራት ነው ብዬ አስባለሁ። ስለዚህ በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያም ሰላም ሁኑልኝ። ቻናሉን ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ።